እናንተ የማይገባችሁ እኮ ችግሩ ይሄ ነው። የገንዘብ ትርፍ የለው። ስለዚህ አንድ ሰው ካለው ላይ ለማካፈል በጣም ደግ ሊሆን መልካም ሊሆን ይገባል። ሰው ተርፎት አይደለም የሚያካፍለው። አንዳንድ ሰው የገንዘብ ትርፍ የለውም። በዚህ እንዳትሸወዱ። ይሄ ደግሞ ደግነት እንዲሁ ይመጣ አይደለም። ደግነት የሚሰራበት ነው። ስለዚህ የሙስሊም ማህበረሰብ በምን አይነት መንገድ ተሰርተው ነው ያደጉት? እንዴት ነው ለጋስ ደግ የሆኑት ማካፈልን የለመዱት ብዬ ሳስብ በጣም ይገርመኛል ሁሌ ማለት ነው። ምክንያቱም ይሄ ከሞኝነት የሚመጣ ሀሳብ አይደለም። አንድ ቀን አንድ ሰው ካታለላቸው አይ ይሄኛውም ሰው እያታለለኛል የሚል እንኳን ሳይኮሎጂ የላቸው። በጣም ይገርመኛል። እና ማድረግ አለብን ብለው የሚያስቡትን ነገር ያደርጋሉ። እና ወደፊት ጥንቃቄ ልታደርጉበት የሚገባው ይሄንን ነው። እስካልሰራችሁ ድረስ እንግዲህ 30 በዓልን አክብረህ በወር 2 ቀን ሰርታ ገንዘብ ሊኖርህ አይችልም። ስለዚህ አመቱን ሙሉ ከሚሰሩ ሙስሊሞች ጋር ራስን አነጻጽረህ ትታ ስትሄድ ትታኝ ሄደች ብለህ ማልቀስ የለብህም። በእውነቱ ማለት ነው ስሜት ስለማይሰጥ ስሩ፣ ተለወጡ፣ በስብዕና ጠንካራ አቋም ይኖራችሁ። አማኞቻችሁ ደግሞ በዳቦ የሚቀየር እምነት እንዳይኖራቸው ጎን ለጎን መስራት አለባችሁ። ሁሉም ችግር ወደ እናንተ ነው የሚያምረው። መፍትሄው እናንተ ጋር ስላለ ነው። እስልምና ላይ አሁን ይዋሻሉ። እስልምና እኮ ያለ ውሸት መቆም አይችልም ይባላል። እና እኔ መልሴ ሌባ እናት ልጇን አታምንም ነው መልሴ። አዎ እንደዚህ ነው የምመልሰው። እባካችሁ ማህበራዊ ሚዲያ አጠቃቀማችሁ እንዳለው ነው። በየቀኑ የምታነሷቸው ሀሳብ በጣም ይገርመኛል። እንደውም አንድ ሰሞን ምን ሰምቼ ነበር፣ ኧረ እስልምናማ ራሱን የቻለ መንፈስ ነው፣ አጋንንት ያስተምሮ ስለሆነ ሰዎችን ይስባል ትላላችሁና ያንን የምትሉበት ምክንያት የመጀመሪያው ምክንያታችሁ ምንድን ነው? እስልምናን በጣም ስለምጠሉ እናንተ ሰው የሚሰልም አይመስላችሁ። ስለዚህ ሰው ሲሰልም 3 ምክንያቶችን ማቅረብ አለባችሁ። ስለዚህ በቃ መንፈሱ ወስዶት ነው ወይም በውሸት አታለውት ነው ወይም በገንዘብ አታለውት ነው የሚል ማስተባበያ ለማቅረብ የምትጠቀሙበት ነገር ነው እንጂ በቂ ምክንያትም የላችሁም። ስለዚህ ምክንያቱም ከምትዘሩት ጥላቻው አመቱን ሙሉ ከምታደርጉት የጥላቻ ንግግር በመነሳት ሰው ልክ ሲሰልም አእምሯቸው አይቀበልም። እና እናንተ ካላችሁ እስልምና ጥላቻ የእናንተ ጥላቻ ሌላ ሰው ላይ በቃ አጋብታችሁት ሁሉም ነገር የሚያበቃ ነው ይመስላችሁ። ግን ወደፊት በጣም ከባድ የሚሆንባችሁ ነገር ይሄ ነው። ምክንያቱም ሰዎች ከመስለማቸው በፊት እኮ ሁሉም ሰው የራሱ ሃይማኖት አለው፣ ይገመግማሉ። እና እኔ ከምንም በላይ የምወደው እናንተ ሰፈር እስልምናን ስታብራሩ እንደ ኤቲስት ነው የምታብራሩት። በጣም ነው ደስ የሚለኝ። አንዳንዴማ እነዚህ ሰዎች ውስጣቸውም አግኖስቲክ ነገር አለ ምናምን እላለሁ። ምክንያቱም የሚሰማችሁ ሰው የራሱንም ሃይማኖት በእናንተ መነጽር ነው የሚያየው። ስትናገሩ ተናጋሪው በሚሰማበት መንገድ አይደለም የምትናገሩት። እና ይሄንን አስተሳሰባችሁን በእውነቱ አይቀይረባችሁ። ልክ እንደ ኤቲስት ነው ተንትናችሁ ለነብይነት፣ ለአምላክነት፣ የአምላክነትን ባህሪ፣ ሀሳብን፣ ቃልን፣ ማንነትን የሚባለውን ነገር በሙሉ ብትን አድርጋችሁ ነው የምትናገሩት። ያንን የምትናገሩት ከታች የሚያዳምጥ ሰው 1000 ይሁን 2000 ይሁን እስልምናን አይኑን ክፍት አድርጎ እንዲያይ ማድረጋችሁ ነው በእናንተ ቤት ማለት ነው። ግን በዛ መንጸር አይደለም። ሰው የራሱንም እንደዛ ነው የሚያየው። እውነት አንጻራዊ ነው። በቃ እስልምናን በዛ መነጽር አዩት፣ አይቀበሉትም። ከዛ ራሱ አማኝ ስለሆነ የራሱንም እምነት በዛ ሌብል ነው የሚያየው። ሲያየው ይቀላል። እኔ ንጽጽር ላይ የሚሰራ አንድ ሰው ምን ሲል እንደሰማው ታውቃላችሁ? ሃይማኖቴን መጠራጠር ጀምሬያለሁ። ቪዲዮ አይታችሁት ሊሆን ይችላል። ስም መጥራት አልፈልግም። ሃይማኖቴ ላይ የራሴ ሃይማኖት ላይ ጥርጣሬ ፈጥሮ ኮምፓራቲቭ የሚሰራ ሰው እኮ ነው። ያን ጥርጣሬ የፈጠሩብኝ ደግሞ ኦርቶዶክስ ክርስቲያን መምህራኖች ናቸው። ገባህ? ልክ እንደ ኦሾ በጣም ተፈላስፈው ስለሚናገሩ የእነሱ የእምነታቸውን ዶክትሪን ቤዙ ላይ ጥቂት ፈጥሮበታል። ልጁ እንዴ እምነት በዚህ መንገድ የሚታይ ከሆነማ የኛም ችግር አለበት ማለት ነው። አጥፍቶ ጠፊ ነው የምትመስሉኝ አንዳንዴና ይህ እምነትና እውነት የሚባለው ነገር ገና አልተገለጠላቸውም። ስለዚህ ሰዎች እስልምናን እንደ እምነት እንዳይወስዱት፣ ሰዎች እስልምና ላይ ያላቸው እይታ ገር እንዳይሆን፣ ሰዎች እስልምና ሲነገራቸው እንዳይቀበሉ ካላችሁ ፍርሃት የተነሳ ይህንን ሲነገራችሁ ከመቀበላችሁ በፊት እነዚህ ነገሮች አስቡ ብላችሁ ነው የምትናገሩትና የእናንተም እምነት የራሱ የሆነ ኤቪደንስ የሌለው ነው።
በቃ እምነታችሁ አንድ ሰው ማመን ሲያቆም የሚቀር ታሪክ ነው እና የአማኞቻችሁን አእምሮ እያበራችሁ ነው። ለዘመናት ደንዝዞ የነበረውን ነገር እየቀሰቀሳችሁ ነው እና ለእናንተ ሁሌም እንደምናገረው እየተኙት ያንቀላፉት እንቀሰቀሷቸው የሚባለው ትንቢት እናንተ ላይ የተፈጸመ ያለው የራሳችሁን አማኞች እየቀሰቀሳችሁ ነው። ስለ ሰማዕታት፣ ስለ ቅዱሳን፣ ስለ መላእክት፣ ስለ ትሪኒቲ፣ ስለ አምላክ የአምላክነት ባህሪ በደንብ ነው የምታብራሩት እና ይህን ሁሉ የምታደርጉት እስልምናን እየተዋጋችሁ ስለሚመስላችሁ ነው። ግን ነው አይደለም። የራሳችሁን እምነት ለዘመናት እንዲሁ በጸጋ ያመናችሁትን ነገር በእውቀት እንዲመዘን በእውቀት እንዲለካ እያደረጋችሁ ነው እና የራሳችሁ ኮምፓራቲቭ ላይ የሚሰሩ የገዛ ልጆቻችሁ ሳይቀር ጥያቄ እየፈጠረባችሁ ያለው በሙስሊሞች አስተምሮ አይደለም። እናንተ እስልምናን ባብራራችሁበት መንገድ ነው። አንድ እምነት እውነት ሊሆን የሚችለው በዚህ መንገድ ነው። የአምላክ ባህሪ እውነት ሊሆን የሚችለው በዚህ መንገድ ነው። አምላክ ህልውናው የሚነካው እንደዚህ ሲሆን ነው ብላችሁ ያስቀመጣችሁት መስፈርት የክርስትናን አምላክ የክርስትናን እምነት በደንብ እንዲብራራ እንዲጠየቅ እንዲፈተሽ ያደረገ ነው እና እኔ በእውነት ጡረታ ከወጣሁባቸው አንዱኛው ምክንያት ይሄ ነው። በቃ ይሄንን ለመስማት አመታቶችን የጠበቅ ነው። አሁን ግን ተፈጽሟል ነው የምንለው። መጪው ትውልድ የተሻለ ነገር ይገባል። እስልምናን እንደ እምነት እንዳይወስዱት ሰዎች እስልምና ላይ ያላቸው እይታ ገር እንዳይሆን ሰዎች እስልምና ሲነገራቸው እንዳይቀበሉ ካላችሁ ፍርሃት የተነሳ ይህንን ሲነገራችሁ ከመቀበላችሁ በፊት እነዚህ ነገሮች አስቡ ብላችሁ ነው የምትናገሩት እና የእናንተም እምነት የራሱ የሆነ ኤቪደንስ የሌለው ነው። በቃ እምነታችሁ አንድ ሰው ማመን ሲያቆም የሚቀር ታሪክ ነው እና የአማኞቻችሁን አእምሮ እያበራችሁ ነው። ለዘመናት ደንዝዞ የነበረውን ነገር እየቀሰቀሳችሁ ነው እና ለእናንተ ሁሌም እንደምናገረው እየተኙት ያንቀላፉት እንቀሰቀሷቸው የሚባለው ትንቢት እናንተ ላይ የተፈጸመ ያለው የራሳችሁን አማኞች እየቀሰቀሳችሁ ነው። ስለ ሰማዕታት፣ ስለ ቅዱሳን፣ ስለ መላእክት፣ ስለ ትሪኒቲ፣ ስለ አምላክ የአምላክነት ባህሪ በደንብ ነው የምታብራሩት እና ይህን ሁሉ የምታደርጉት እስልምናን እየተዋጋችሁ ስለሚመስላችሁ ነው። ግን ነው አይደለም። የራሳችሁን እምነት ለዘመናት እንዲሁ በጸጋ ያመናችሁትን ነገር በእውቀት እንዲመዘን በእውቀት እንዲለካ እያደረጋችሁ ነው እና የራሳችሁ ኮምፓራቲቭ ላይ የሚሰሩ የገዛ ልጆቻችሁ ሳይቀር ጥያቄ እየፈጠረባችሁ ያለው በሙስሊሞች አስተምሮ አይደለም። እናንተ እስልምናን ባብራራችሁበት መንገድ ነው። አንድ እምነት እውነት ሊሆን የሚችለው በዚህ መንገድ ነው። የአምላክ ባህሪ እውነት ሊሆን የሚችለው በዚህ መንገድ ነው። አምላክ ህልውናው የሚነካው እንደዚህ ሲሆን ነው ብላችሁ ያስቀመጣችሁት መስፈርት የክርስትናን አምላክ የክርስትናን እምነት በደንብ እንዲብራራ እንዲጠየቅ እንዲፈተሽ ያደረገ ነው እና እኔ በእውነት ጡረታ ከወጣሁባቸው አንዱኛው ምክንያት ይሄ ነው። በቃ ይሄንን ለመስማት አመታቶችን የጠበቅ ነው። አሁን ግን ተፈጽሟል ነው የምንለው። መጪው ትውልድ የተሻለ ነገር ይገባዋል። የማርያምን ላንበብ ይህ ጌታ ባሪያውን ዘከርያን በችሮታው ያወሳበት ነው። ጌታውን የምስጢርን ጥሪ በተጣራ ጊዜ አስታውስ አለ። ጌታ ሆይ እኔ አጥንቴ ደከመ፣ ራሴም በሽበት ተንቀለቀለ። አንተም በመለመኔ ጌታዬ ሆይ ምንም ጊዜም እድለ ቢስ አልሆንኩም። እኔም ከበኋላዬ ዘመዶቹን በእርግጥ ፈራው፣ ሚስቴም መካን ነበረች። ስለዚህ ከአንተ ዘንድ ለእኔ ልጅ ስጠኝ፣ የሚወርሰኝ ከያዕቆብ ቤተሰቦችም የሚወርስ የሆነን ልጅ ጌታዬ ሆይ ተወዳጅም አድርገው። ዘከርያ ሆይ እኛ በወንድ ልጅ ስሙ የሕያ በሆነ ከዚህ በፊትም ሞክሼም ባላደረግንለት እናበስራሃለን አለው። ጌታዬ ሆይ ሚስቴን መካን የነበረች ስትሆን እኔም ከእርጅና ድርቀትን በእርግጥ ያደረስኩ ስሆን እንዴት ልጅ ይኖረኛል አለ። ጅብሪል አለ፣ ነገሩ እንደዚህ ነው። ጌታ ከአሁን በፊት ምንም ያልነበርከውን የፈጠርኩ ሲሆን እርሱ በእኔ ላይ ቀላል ነው አለ። ጌታዬ ሆይ እንግዲያውስ ለእኔ ምልክት አድርግልኝ አለ። ምልክትህ ጤናማ ሆነ ሳለ 3 ሌሊትን ከቀናቸው ሰዎችን ለማነጋገር አለመቻልህ ነው አለው። ከምኩራቡም በሕዝቦቹ ላይ ወጣ። በኤክስትና ምንድን ማለት ነው አልገባኝም።
በኤክስትና በማታ ጌታችሁን አወድሱ በማለት ወደ እነሱ ጠቀሰ። የሕያ ሆይ መጽሐፉን በጥብቅ ያዝ አልነው፣ ጥበብንም በሕፃንነቱ ሰጠ ነው። ከእኛም የሆነን ርኅራኄ ንጽሕናም ሰጠ ነው። ጥንቁቁም ነበር፣ ለወላጆቹን በጎ ሰሪ ነበር። ትዕቢተኛ አመፀኛም አልነበረም። በተወለደበት ቀንና በሚሞትበትም ቀን ሕያው ሆኖ በሚነሳበትም ቀን ሰላም በእሱ ላይ ይሁን። በመጽሐፉ ውስጥ የመርየምን ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ። ከእነርሱ መጋረጃን አደረገች፣ መንፈሳችንንም ጅብሪልን ወደ እርሷ ላክን፣ ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ከአንተ በአራህማን እጠበቃለሁ፣ ጌታን ፈሪ እንደሆንክ አትቅርብኝ አለች። እኔ ንጹሕ ልጅ ለአንቺ ልሰጥሽ የጌታ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አላት። ነገሩ እንደዚህ ነው፣ ጌታሽ እርሱ በእኔ ላይ ነገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ሰራን፣ የተፈረደም ነገር ነው አለ። ነፋባትም፣ ወዲያውኑ አረገዘችው። በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለል አለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምነው ከዚህ በፊት በመጥኩ ተረስቼም የቀረሁ በሆንኩ አለች። ከበታቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽ ወንዝ በእርግጥ አድርገዋል። የዘንባባይቱንም ግንድ ወደ አንቺ ወዥውዣት፣ በአንቺ ላይ የበሰለን የተምር እሸት ታረግፍልሻለችና ብይም ጠጭም ተደሰችም። እኔ ለአራህማን ዝምታን ተስያለሁ፣ ዛሬም ሰውን በፍጹም አላነጋግርም በይ። በእርሱም የተሸከመችውን ሁና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ወደ እርሱ ጠቀሰች። ከአንቀልባ ያለን ሕፃን እንዴት እንናገራለን አሉ። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣ መጽሐፉም ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለሁ ሰላትን በመስገድ ዘካንም በመስጠት አዘውኛል፣ ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም። ሰላምም በእኔ ላይ ነው። በተወለድኩ ቀን፣ በምሞትበትም ቀን፣ ሕያው ሁኜ በምቀሰቀስበትም ቀን። ይህ የመርየም ልጅ ኢሳ ነው። ያ በእርሱ ላይ የሚጠራጠሩበት እውነተኛ ቃል ነው። ለአላህ ልጅን መያዝ አይገባውም። ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለእርሱ የሚለው ሁን ነው፣ ወዲያው ይሆናል። ኢሳ አለ፣ አላህም ጌታዬ ጌታችሁም ነውና ተገዙት። ይህ ቀጥተኛ መንገድ ነው። ከመካከላቸውንም አሕዛቦቹ በእርሱ ነገር ተለያዩ። ለእነዚያም ለካዱት ሰዎች ከታላቁ ቀን መጋፈጥ ወየውላቸው። የሚመጡን ቀን ምን ሰሚ ምንስ ተመልካች አደረጋቸው? ግን አመፀኞች ዛሬ በዚህ ዓለም በግልጽ ስህተት ውስጥ ናቸው። እነርሱም አሁን በዝንጋቴ ላይ ሆነው ሳሉ እነሱም የሚያምኑ ሲሆኑ ነገሩ በሚፈረድበት ጊዜ የቁንጭቱን ቀን አስፈራራቸው። እኛ ምድርን በእርሷም ላይ ያለውን ሁሉ እኛ እንወርሳለን፣ ወደ እኛም ይመለሳሉ። በመጽሐፉ ውስጥ ኢብራሂምንም አውሳ፣ እርሱ በጣም እውነተኛ ነቢይ ነበርና በአባቱ ባለ ጊዜ አስታውስ። አባቴ ሆይ የሰማይንና የማይሰማንና የማያይን ከአንተ ምንንም የማይጠቅምህን ጣዖት ለምን ትገዛለህ? አባቴ ሆይ እኔ ከእውቀት ያልመጣልህ ነገር በእርግጥ መጥቶልኛል። ተከተለኝ፣ ቀጥተኛው መንገድ እመራሃለሁና። አባቴ ሆይ ሰይጣንን አትገዛ፣ ሰይጣን ለአራህማን አመፀኛ ነውና።
አባቴ ሆይ እኔ ከአራማን ቅጣት ሊያገኝህ ለሰይጣንም ጓደኛ ልትሆን እፈራለሁ። አባቱም ኢብራሂም ሆይ አንተ አምላኮቼ ትተህ የምትዞር ነህን? ባትከለከል በእርግጥ እወግርሃለሁ፣ ረዥም ጊዜንም ተወኛለሁ። ደህና ሁን፣ ወደፊትም ከጌታዬ ምሕረትን እለምንልሃለሁ፣ እርሱ ለእኔ በጣም ርኅሩህ ነውና አለ። ይበቃል አይደል? በጣም ረጅም ይበቃል። ባቢ 40 ምናምን የደረስኩት አይደክም። እንዴት ስላላየሁት ንባቡ እንትን አለኝ እንጂ አሁን ደግሞ አሳምሬ ነው የማነበው። ንባብ ላይ ደህና ነኝ፣ ብዙ እንትን አይደለም። እና ሩሃይና ማለት የፈለግኩት ይገባሻል። ሰው ሲወጣ ውጭ ከዚህ ቤት ከቃሉ ጋር ነሽ። ከወንጀት አለች ግን አለች በደንብ ትሰማለች። ሰው ሲወጣ እየሰማሽ አይደለም። እኔ ግን እንዳየሁት ማለት ነው እሷ አካውንቷን ቁጭ አድርጋ ነበር የሄደችው። አሁን ለምሳሌ አንድ ክላስ ውስጥ ቁጭ ብለን ናንቺ ልብሷ እዛ ክላስ ውስጥ ቢኖር እንደማለት ነው እና የሆነ ነገር ግን ልብሷ ይኖር እኔ በልብሷ አንተን አንቀሃለሁ። ቀላል እኮ ነው፣ ችግር የለውም። ይሷን ለመኖር ነው እንደ ሟች ከመሞታቸው በፊት ቀለል ያለ ነገር አድርገው ነበር ይባላል ታሪክ። እንደዛ ምንቴ ነው እኮ የመሰለኝ። ልብሷ ስላለ አይሆነ ነገር አናደርገው። የሮይና ልብስ ስላለ ማየት የለበትም አይነት ማለት ነው። እየሰማሁ ነው አለች። አየህ አይደለ እኔ ብዬ ሂላ አለች እንዴ? አለች እኮ ስለማቅ ነው። ስለዚህ ከዚህ ቤት ሁሌ እኔ ብኖርም ባልኖርም ህዝብ ሲወጣ ውጪ። እዚህ ውስጥ ያላችሁ 340 ሰዎች ሁሉም ሰው ወጥቶ እሷ ከሰጠች ዳውን ሩሃይና በሉ። እኔ ግን አሁን የታዘብኩት ምንድን ነው እሷ አትጸናም ብለሽ የተነበሽው ነገር ነበረን። ያው የተነበሽው ነገር ተግባራዊ እንዲሆን ነው ይሄን እየገፋሽን ያለሽ መሰለኝ። እንደዛ ነው። እንዴት እዚህ ቤት አትጸናም ብለሽ ተንብሽ አልነበረ? ኮመንት መልሽ ኮመንት መልሽ። ያ ችግር ውስጥ ያለን ነገር አይ ችግር የለውም። ሩሃይና እኔ አንድ ጣን ካጨስኩብሽ ይኸውልሽ እንዲህ አመልካች ጣትሽን አውጥተሽ ሴቷ ፍቅር ሲዝም ነው የምትሆኘው። እንዲህ ጣትሽን ቀስረሽ ነው የምትሆኘው። ወደ እኔ በገራገርኛ ነው የማወራሽ። አሁን በገራገርኛ ነው የማወራሽ። ካልሆነ እንዲህ መሀል ጣትሽን አውጥተሽ ነው ውስጥና ውጭ የሚባል ነገር የለም። የእኔ ጣን ይኸውልሽ ከንጦሮጦስ ነው የሚያወጣው፣ የምን በውስጥ የምን በውጭ። ስለዚህ ተናግሬያለሁ። ትዕዛዜ ውስጣዊም ውጫዊም ነገርን ያመላከተ ነው። እዚህ ባቢ ቤቱን ሲከፍት ህዝብ ሲወጣት አብረሽ ትወርጃለሽ። በዚህ ወርጄ በውስጥ አወራለሁ ለምትዩ ነገር ቀልቤ ካልወደደው የሆነ ጀርባዬን ከበድ ካለኝ እጣኔን ጨስ ማድረግ ነው የሚጠበቅብኝ። በቃ ከዛ በኋላ ጉድ ነው የምትዩ፣ ጉድ ነው የምትዩ እና እመኝ። ሩሂና እየበቃ ደውዬ እንግዲህ እናወራለን። ሩሂና ጋር እየተሸኳሸኩ ነው ዛሬ ታውቂያለች። እኔ ያለ ምንም ነገር እንትን እንደማለት ታውቂያለች። ስተኛ ብቻ የምትኝ አልወድም አለሽ። ይኸው ተይም ብላኛለች። በቃ አይ እንደዚህ እንዲህ ነው እኛ ግዛታችንን የምናስከብረው። ገልጽ ነው። አሁን ተገለጸልህ ባቤ? አይ ተይኝ እኮ አትከፋፍኝ እንዳልደውል አሁን። አይ እንደዛ ማለትሽ ነው ውዷ? ተይኝ የሚለውን እስኪ አብራሪ ሄደው እስኪ ህዝብ ይስማ። አንድ ቆንጆ የፍቅር ሙዚቃ ዝፈንልኝ። አያት የምር
አሁን ሴትዮ ምን ባረጋች ትመርጣላችሁ? ኮሜንተሮች ምንድን ነው ያለች? ችግር የለውም። እኔ ለፀሐይ አምላክ አሳልፌ እሰጥሻለሁ። ለሚደርስብሽ ነገር ኃላፊነት አልወስድም። የሚገርምሽ ነገር ደግሞ ፀሐይ በዳመና ትጋረዳለች እና የዳመና አምላክ አሸናፊ ነው። በረዶ ነው ማዘንብህ፣ በረዶ ይህኛ ነው እኮ የኛ እኮ ነው። ዝናብ በረዶውንም እኮ ይኛል። ለኔ ተው በቃ ችግር የለውም። እንትና ለነገሩ መጥ ነበረ። አይ ረስቼው፣ ቆይ እስኪ እንቀል። አትውደጁ ነው? አዎ እንዴ በገዛ ዳቦዬ ትኩስ ትኩሱን በሉት ነው የሚባለው። ምንድን ነው የሚባለው? ባቢ የሆነ የሚባል ነገር አለ። ፍቅርሽ ስንት ሜትር በስንት ሜትር ነው? ጥያቄው እሱ ነው። እኔ ተናገር ያለው ለፀሐይ አምላክ አሳልፌ ከሰጠሁሽ በቃ ነገሩ ሁሉ እንደማይሆን ነው የሚሆነው። የሆነች ልጅ ነበረች ባቢ እና በቃ ያዙ ይልቀቁኝ ምናምን ነው የምትለው አለች። ከዛ አንድ ቀን የእውነት አንቺ ልጅ ላይ ብድብጅልም ነባረግሽ አልኳት። ፌሬስ እኮ ነው ብነግርሽ ከዛ የፈለግሽውን አድርጊ ምናምን አለችኝ እና እሺ ብዬ ለፀሐይ አምላክ ሰጥቻት። በማግስቱ 18 ሰዓት አለቀሰች። አንተ ሰው 2 ሰዓት 1 ሰዓት 18 ሰዓት ቀሳውስት ዲያቆናት ገብቶ እስከሚያባብሏት የሆነ ሴት እየመጣች እና በውስጥ ተጣልተን ነበረና ኦፓዬ ታውቂያለሽ፣ እኔ ስራ ሲበዛብኝ የምናገረውን ነገር አላውቅም እና ይቀርበኝ አውቃለሁ ያን ያህል መጥፎ ሰው እንዳለሽ ይቅርታ ስትለኝ በቃ እኔ ወደኩ ነበር። በቃ ወደኩኝ። ሶሪ በቃ ችግር የለውም ይበጅሻልኳት። እንደውም እኮ ምንድን ነው ከዘኔ የለቀቀባት ምንድን ነው በቃ ጨለለች። አሁን ንጽጽር የተባለ ቦታ ድርሽ አትልም። የሚገርም ነገር ሁሉም ቦታ ነበር ገብታ የምታቦካ ሁሉም ቦታ። ቆያችን ምን አይነት መርፌ እንደምወጋሽን ያውቃለሁ ብዬ የበሬ ወጋኋት። አሁን ሀሜት ጀምራለች። ቤቷን ከፍታ ሀሜት አንተን ሂስቶሪ ያደረገች እኮ ናት ያችኛዋ በድምፅ በድምፅ ነበረ እንዴ? አዎ በድምፅ በሪካርድ እነሱ ዘገምተኛ ናቸው። እንትኖቹ እኮ ምንድን ነው አላማችን? እኛ ሰው የውርስ ሃይማኖት መከተል የለበትም የምንለው አንተ ሙስሊምም ክርስቲያንም የፈለገ ሃይማኖት የምትከተል የምታምን ከሆነ ምን አይመለከተንም። ያ የምትከተለው ሃይማኖት ግን የውርስ መሆን የለበትም። አባቴ ስላቆየልን ብለህ መከተል የለብህም። አንተ ካወቅክ በኋላ እምነት ራስን ካወቅክ በኋላ ሃይማኖትን ማወቅ አለብህ። የምትከተለውን እምነት ምንድን ነው መፈተሽ አለብህ ብለን ነው የምናምነው። ስለ ሃይማኖትን መጠየቅ ማጠያየቅ አለብህ፣ መፈተሽ አለብህ፣ ማነጻጸርም አለብህ። ከጥላቻ መውጣት አለበት ትውልድ ብለን የምናምነው። አዎ ያሴ እንደሚለው ግን ኢየሱስ ክርስቶስ ለእኔ ተሰቅለዋል ብለህ የምታምን ከሆነ ኢየሱስ ክርስቶስ ለስንት ህዝብ ነው መሰቀል ያለበት? እንደውም ኢየሱስ ክርስቶስ ለዚህ ትውልድ መሰቀል የለበትም ብዬ ነው የምናምነው። አመጥነውም እኛ ለእኛ ሲል ኢየሱስ ክርስቶስ መሰቃየት የለበትም። እኛ ራሳችንን ችለን ከፈለግን ወደ ሲኦል ተወርውረን የፈርዖን ጫማ ጠራጊ መሆን ነው። ካልሆነ ደግሞ ገነት ውስጥ የገነትን ትሩፋት እየተቋደስ እዛ ጋር እንትናችንን ማጎንጨትና መንቦጫረቅ ነው እንጂ
ምንድን ነው ኢየሱስ ክርስቶስ ለእኔ ስል የተሰቀለው? ለምንድን ነው የሚሰቀለው? ኢየሱስ ክርስቶስ ምን አጠፋ? የተሳቀዋለሁ። እኔ ለምሳሌ ኢየሱስ ክርስቶስ መጥቶ አይ እኔ እኮ ለአንተ ነው የተሰቀልኩት ካለኝ፣ እንዴ ለምንድን ነው የተሰቀልክልኝ? ምን ስላደረግኩ ነው? የታውቀዋለሁ? አስበዋል? እኔም አላውቀው ከ2000 ዓመት በፊት የነበረ ሰው እኔ እኮ ለአንተ ነው የተሰቀልኩት አለኝ። እንዴ ለምንድን ነው የተሰቀልከው ስለው አይ የውርስ ኃጢአት አለብህ አለኝ። ይህማ ስለው አዳምን በሰራው እስካላመንክማ ሲኦል ነው የምትወረወረው አለ። እንዴ ማመን ብቻ ነው እንዲ ያለብኝ ብዬ ስጠይቅ አዎ ማመን ብቻ ነው ያለብህ አለኝ። እንዴ አንተ ከመሰቀል ሰዎች ብለህ ስትጠይቀው መልሱ ምንድን ነው? አላውቅም። ኢየሱስ ክርስቶስ ከመሰቀሉ በፊት የሞቱ ሰዎች ኃጢአተኞቹ ኃጢአት አልሰሩ በኢየሱስ ክርስቶስ መሰቀል አላመኑ። የእነሱ የመጨረሻ እንትናቸው ምንድን ነው? አሁን አንተ ለምሳሌ ድኮሚ ለእነሱ ጭምር እንደተሰቀለና ሰዎች ሲያወሩ ሰማው እኮ ለእነሱ እንደተሰቀለ እነሱ አላመኑም። እኛ እኮ ምንድን ነው በኢየሱስ ክርስቶስ መሰቀል ካመን ነው አይደል? ካመን ነው ምንድን ነው። ስለዚህ እነሱ አላመኑም። መጨረሻቸው ምንድን ነው? ያው ይጠፋሉ። ስለዚህ እነሱ የኢየሱስ ክርስቶስ መሰቀል ከኢየሱስ ክርስቶስ መሰቀል በፊት ለነበሩ ሰዎች ምንም ነው አይደል? መሰለህ አይ የክርስትና ሕይወት እኮ አውቀዋለሁ። ገብቷል? እኔ እንትን አይደለሁም ዝም ብዬ እንትን አይደለም። ስለዚህ ትውልድ ደግሞ ማወቅ አለበት፣ እስኪ መረዳት አለበት። ለምንድን ነው ወደኋላ ተመልሰን ነገሩን አናየውን ብዬ ስለማምን ነው እንጂ ሌላ ምንም ዓላማ የለኝም። እኔን ከተከተልክ 665 ነው የምትሆነው። 665 ከሆንክ ደግሞ ምንም እንትን የለውም። በቃ ሰዎች ሃይማኖታቸው እንዲጠይቁ ነው የምትገፋፋቸው። አንተም ሃይማኖትን ወደ ውስጥ እየሰረሰርክ እያደማ እየነቀስ እንትን እያደረግህ እየቀደድክ እንድትፈትሸው ነው የሚያደርግ።